አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዩቱብ ቤተሰቦች እንዴት ናችሁ? አላችሁ ወይ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውዶች እኔ ዩቱብ አዲስ እንደከፈትኩኝ ታውቃላችሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ያው እናንተ ላይክ ስታደርጉ ያው ዩቱብ ራሱ ሼር አደርግልኛል እና አዲስ ነው የከፈትኩት፣ አበረታቱኝ። ሰብስክራይብ አድርጉኝ። ኮሜንት ምናምን የፈለጋችሁትን ነገር ኮሜንት ላይ መጻፍ ነው እና አበረታቱኝ። በቅርቡ ያው አያውቀኝም ግን ዩቱብ አያውቀኝም፣ ገና አዲስ ነኝ እና ስለዚህ እናንተ ካበረታታችሁኝ እንታወቅ ይሆናል እና ወዶቼ ሰብስክራይብ አድርጉኝ፣ ላይክ እና ሼር አድርጉልኝ። እና ወላሂ ቪዲዮ ለመስራት እየተመቸኝ አይደለም። አሁን ራሱ እንትን የለኝም፣ ሸበካ የለኝም። ዝም ብዬ ቪዲዮን ሰርቼ በኋላ እለቃለሁ ብዬ ነው እና በጣም እየተቸጋገርኩ ነው። እንደዚህ የሚቀርጸው ራሱ ማለት ነው። እና ውዶቼ ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ ላይክ አድርጉኝ እና ሁሉም ነገር ደስ የሚል ነገር ይዤ ልመጣ ይሆናል አሁን በኋላ ማለት ነው። አሁን እየተመቸኝ አይደለም፣ ትንሽ መሽጉል ሆኜ ነው፣ ስራም እየበዛብኝ ስለሆነ እንደዛ ሆኜ ነው። ካሁን በኋላ ግን በቃ እናንተ የምትወዱትን ነገራቶችን እየሰራው ሊመጣ እችላለሁ። አበረታቱኝ። እኔም እናንተ ጋር አብሬ መስራት እፈልጋለሁ። ሰርቼ ደግሞ ለውጥ መኖር እፈልጋለሁ። ለውጥ ኖሮት አንድ ስራ ቢሰሩ ራሱ ቢደክማችሁ ራሱ ለውጥ ካለ እኮ ምንም ችግር የለም። አንድ ስራ ለመስራት ራሱ ለመነሳሳት ራሱ ለውጥ ያስፈልጋቸዋል። በትንሹ እንትን ካላችሁ ደግሞ ለውጥ አይጠፋም። ኢንሻአላህ ብኢዝኒላህ እናንተ ካገዛችሁኝ እርስ በራሳችን ተደጋግፈን የሆነ መተጋገዝ የሚባል ነገር ካለ አይጠፋም፣ ለውጥ ይኖረናል ማለት ነው። እና አይታችሁ ዝም ብላችሁ አትለፉኝ። እኔም አይታችሁ ነኝ። ላይክ አድርጉኝ፣ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ባይመቻችሁ ራሱ ከፍታችሁ ተው። ቪዲዮ ምንም የሚጠቅም ነገር የለውም። አሁን ለመተዋወቅ ብዬ የሚሰራ ቪዲዮ ስለሆነ አይታችሁ ዝም ብላችሁ ልታሳልፉኝ አታሳልፉኝ። ምርጥ ነገር ይዤ እመጣለሁ ካሁን በኋላ ማለት ነው። አሁን ግን እቺን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኮሜንት እናንተ የምትፈልጉትን ነገር ይሄን ነገር ይዘሽ ነይ፣ ዛሬ ይሄን ነገር ሰርተሽ ነይ ብትሉኝ ማለት ይዤ እመጣለሁ፣ እሰራለሁ። ባገኘሁት ሰዓት ያው ለመጠቀም እሞክራለሁ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እኔም እናንተ ጓደኛ መሆን እፈልጋለሁ፣ አብራችሁ መስራት እፈልጋለሁ እና እንደዚህ ነው። እንዴት ናችሁ ታዲያ? ያላችሁ ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ከዚህ በፊት የሰራሁትን ቪዲዮ አንድ ቪዲዮ ሰርቼ ነበረ። በጣም አልተመቸኝም ነበረ። ዝም ብዬ መጀመሪያ ላይ ሰርቼ የለቀኩት ቪዲዮ አለች። ብዙ አላያችሁትም። ብዙ አይታችሁ ዝም ብላችሁ ያለፋችኋል። ኮሜንት ተዘግቶብኝ ነበረ። ኮሜንቱን ከፍቻለሁ። አሁን ብዙ ነገሮቹ ያኔ ተዘግቶብኝ ነበረ። ለምን ተዘጋ ባላቅም ያው አሁን ተከፍተዋል። የራሴ ስህተት ይሆናል እንግዲህ እና እሱንም አስተካክያለሁ። ውዶቼ አትለፉኝ። እኔ በጣም እንትን ነኝ ታውቃላችሁ። እናንተ በጣም ቤተሰብ ሆነን መስራት እፈልጋለሁ። አብረን እንስራ።
ሰው እኮ በጣም የማያስፈልግ ቦታ ሄደን እኮ እናያለን። ሰብስክራይብ አድርጉ ሳይባል ራሱ ፌመሶቹን ነው ሄደን ሰብስክራይብ የምናደርገው። ፌመሶቹን ነው ሄደን ሼር የምናደርገው። ፌመስ ሄደን ምንም ማይፈልግ ከኛ እገዛ ጭራሹን የማይፈልግ ሰው ሄደን እናሳድጋለን። እዚህ ምስኪኑ ቁጭ ብሎ እየለመነ እጁን አንስቶ በአላህ አትለፉኝ እያለ ጥለን እናልፋለን። ለምን አንድን ሰው በአላህ ሲባል ውሃም ይቆማል። ግን እኛ በአላህ ሲባል ጭራሹን ነው የምናሳልፈው ጭራሽ። ስለዚህ መተሳሰብ ይሻለናል። የጠገበውን ጭራሽ ፈጣሪውን ማያቅ ይህን ሀብት ይህን ዝና ማን ነው የሰጠኝ ብሎ ጭራሹን ዞር ብሎ ማያስብ ሰው ሄደን ሼር ከምናደርግ ሄደን ሰብስክራይብ እያደረግን ቼክ ማያደርገን ሰው ከምናደርግ እርስ በራሳችን እስቲ እንታወቅ፣ እንስራ አብረን። ምን ችግር አለ? እናንተ እኔን አንድ ነገር ካደረጋችሁ እኔ መመልሰው እኔ በታች ስለሆንኩኝ ምንም ማላቅ እንደገና አዲስ ስለሆንኩኝ እመልሳችኋለሁ። ሁሉም ነገር ማደጋገፍ ነው። ይሄ ሄዳችሁ ድራማውን እያያችሁ ያወሩትን ያላወሩትን ቆም ብላችሁ እያዳመጣችሁ ጓጉታችሁ እየጠበቃችሁ የምትጠብቁት አንድ ሳምንት ይሁን 2 ቀን ይሁን 3 ቀን ይሁን እንደዚህ የሚለቁት ብለን ጓጉተን ከምንጠብቅ እዚህ ጋር ስራ ፍላጎት ያለ ሰው ብናሳድግስ ምን ችግር አለው? ማስራት የሚፈልግ ሰው እንዲሰራ ብንፈቅድስ? ላይኩ ምን ይጎዳኛል? እኔ አሁን 1000 ሰው ላይክ ቢያደርግ የኔ ስልክ ይዘጋል? አይዘጋም። 1000 ሰው ሰብስክራይብ ቢደረግ አሁን ምን ይሆናል? የኔ ስልክ እኮ ምንም አይሆንም። ግን ምንም ከእናንተ የሆነ ነገር ቀንሶ ለእኔ የሚሰጥ ነው ይመስላል። ሰው እንደዚህ ነው የሚያስብ፣ ጥሎ ያልፋል። እንደዛ አይደለም። እኛ አሁን ሌላ ቢቀር መዳም ቅመም ሆነን ብዙ ሰው አለን እዚህ ጋር ግሩፕ ሆነን እርስ በራሳችን ብንተጋገዝ እኮ እኛም በትንሽ ቀን እንትን እንሆን ነበረ። ግን ይሄ ነገር ለእኛ አያዋጣም። ዝም ብለን ያው ፌመሶቹን ሄደን መኪና ላይ መኪና የያዙትን ሄደን እንትን ብናረግ ነው የሚሻለን ለእኛ ማለት ነው። እንደዛ ነው የምናስበው። እንደዛ አይደለም። ብር ፈልገን መሰለኝ እዚህ ጋር ሽንት ቤት እያጠብ ስራ በዚህ በኩል ስራ ይዘን እዚህ ጋር እየተጠረን ብዙ አይነት ነገር እያስተናገድን የምንኖረው ለብር ነው። ስለዚህ ለምን እኛ የሰራውን ያልሰራን እዛ ጋር እንትን ከምንል እዚህ ጋር ለምን ሰርተን ያገኘነው ሰዓት ሰርተን ለምን እንትን አንልም? እኔ አይታችሁ ወደ ላይ ከምታደርጉኝ ለምን ቆም ብላችሁ ያው የሚጠቅም ነገር ይዤ ባልመጣ ራሱ ለምን እዚህ ጋር የሚጠቅም ነገር ራሱ መዳም ቅመም ሆነ የሚጠቅም ነገር ይዛ መታ ራሱ ብዙ ሰዓት አያለሁ እኔ። ማንም አያትም። ምግብ የሚሰሩት አሉ፣ ጽዳት ቋሚ የሚሰሩት አሉ፣ ቅባት ምናምን የሚሰሩት አሉ፣ ይለቃሉ። ግን ማንም አያቸው። እነሱ የሚያዩት በቃ እነዚህ ታዋቂው ጋር ነው። ታዋቂዎቹ በጣም ታዋቂዎች ዩቱብ ራሱ አይቶ የመረጣቸውን ሰዎች ነው የምንከተለው። ተው እኛ የት እንሂድ ታዲያ? እኛን ማን ያይን ታዲያ? ማንም እኮ ዞር ብሎ የሚያየን የለም። ትላንት መጣ ዛሬ እንደዚህ ያለች እንዳትሉ። እኔ ስላየሁት ነው፣ በብዙ ሰው ላይ ስላየሁት ነው እንደዚህ የሚያወራው። አይታችሁኝ አትለፉ። እኔ ሰው ማስቸገር ብዙ ጊዜ ብዙም እንትን አይደለም። ካላስቸገርኳችሁ ሰብስክራይብ አድርጉኝ፣ ሼርም አድርጉኝ፣ ላይክ አድርጉኝ። የበለጠ ላይክ ስታደርጉ ዩቱብ ይምረጠኝ እስቲ፣ በእናታችሁ ይምረጠኝ እስቲ። እኔንም መርጦ አንቺም ተቀላቃይ ብሎ ይቀበለኝ እስቲ። ላይክ አድርጉኝ። የሚያምር ነገር ይዤ መጣ ይሆናል ኢንሻአላህ፣ ማን ያውቃል። ስለዚህ እኔንም ሰብስክራይብ፣ ሼር፣ ላይክ ስታደርጉ እኔን ደግሞ ወደ እናንተ ይቀላቀላለሁ ማለት ነው አይደል? እንደ ውዶቼ ወንድም እህቶቼ አትለፉኝ። ብዙ ሰው እኮ እየፈራ ነው እዚህ ሚዲያ ማውጣት ወጥቶ መናገር እየፈሩ ነው ልጆች። ስለዚህ አበረታት